ቤተሰቦች አያችሁት እንዴት እንደሚያምር እንጀራ ይመስላል የቸገሩት እና ለማንኛውም ሰርታችሁ ቀመሱት፣ ትወዱበታላችሁ፣ ትመሰገኑበታላችሁ። ጥሩና ቀለል ያለ ለትልቅም ለአዋቂም ለትንሽም የሚሆን ነው። በማንኛውም ነገር የሚበላ ነው። በጅብንም በማርም በፈለጋችሁት በሻይ የሚበላ ነገር ነው እና ማባያም አይቸግርም። ቤተሰቦች ማባያም በምን ላቅርበው ብላችሁ የምትቸገሩበት ምግብ አይደለም። በማንኛውም ነገር መቅረብ የሚችል ነው። ሰርታችሁ ቅመሱት፣ ሰርታችሁ አቅርቡት። ትመሰገናላችሁ ቤተሰብ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ውድ ቤተሰቦች በሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። እንዲሁም ደግሞ የዘወትር ብርታታችሁን በላይክ እና በሼር በሰብስክራይብ ቻናሌን ደግፉኝ፣ አግዙኝ። የእናንተ እገዛ ያስፈልገኛል እና ቤተሰቦች ሰላም ጤና ይስጥልኝ። ውድና የተከበራችሁ የእናቴ ህይወት የዩቲዩብ ተከታታዮች በሙሉ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት የሆብዝ ችባብ ግብአቶችን ነው። ሆብዝ ችባብ ምን ምን ያስፈልገናል? እዚህ ጋር አንድ ማንኪያ እርሾ ያስፈልገኛል። እዚህ ጋር አንድ ፍንጃል የወተቱ ኒዶ ወተት ያስፈልገናል። እዚህ ጋር ዘፈራን፣ እዚህ ጋር 2 እንቁላል፣ ጨው፣ አንድ ፍንጃል ስኳር፣ ቤኪንግ ፓውደር፣ ቫኒላ ዱቄት ያስፈልገናል ማለት ነው። እነዚህ ነገሮች በአንድ በማዋሃድ ሆብዝ ችባብ መስራት እንችላለን ማለት ነው። የምንሰራበት እናንተ በሚመቻችሁ ማቡካት ትችላላችሁ። እኔ ግን በማሽን ነው የምመታው። በነገራችን ላይ ማሽኑ በጣም ነው የሚያዳብረው፣ በጣም ነው ቆንጆ የሚያደርገው። እኔ በዚህ በማሽን ይመታል። አቀላቀይ ያሳያችኋለሁ ውድ ቤተሰቦቼ። ለአዋቂም ለህፃናትም የሚሆን ቀለል ያለ ለቁርስም ሆነ ለማንኛውም ሰዓት የሚቀርብ ምግብ ነው። ሁላችሁም እየሰራችሁ ሞክሩት። ለአሰራርም ለጊዜም በጣም ፈጣንና ቶሎ የሚደርስ ምግብ ነው። ሁላችሁም እየሰራችሁ ሞክሩት ቤተሰብ። ቀላል ነው። ሆብዝ ችባብ ለሁሉም ይሆናል፣ ለአዋቂም ለህፃናትም ይሆናል ማለት ነው እና ቤተሰቦች ሞክሩት እየሰራችሁ። በአንድ አቀላቅዬ እያሳያችኋለሁ። እሺ ቤተሰብ አሁን እዚህ ጋር ያሳያችሁን ግብአቶች እንዳለ የታዩትን ግብአቶች እዚህ ቀላቅያቸዋለሁ ማለት ነው። አሁን በማሽን እመታለሁ፣ ድምፁ እንዳይረብሽ እመለሳለሁ። አሁን በዚህ መልኩ በማሽን አቀላቅያለሁ። በነገራችን ላይ ዱቄቱን አልጨመርኩም፣ ምክንያቱም ዱቄቱ የሚጨምረው ትንሽ ከፍ ስል ነው። ይኸውን የጨመርኳቸው ጨርሼ ግብአቶች ነው። ዱቄቱ ይቀረኛል። ዱቄትን ደግሞ አሁን እጨምራለሁ። አብራችን ቆዩ። በዚህ መልኩ ጨምራለሁ ማለት ነው። በዚህ መልኩ ዱቄት እንጨምራለሁ። አሁን ደግሞ በዱቄት እመታለሁ። ተከታተሉ ቤተሰቦቼ። አሁን በዚህ መልኩ መትቼዋለሁ በማሽን። እንዴት እንደሚያምር ቆይ ላሳያችሁ። ገና ኩፍ አላለም፣ ግን ኩፍ ማለት ጀምሯል። ይኸው ገና መትቼ ሳልጨርስ ማለት ነው። በዚህ መልኩ ስለዚህ በማሽን ከመታችሁ ቶሎ ኩፍ ይላችኋል። በእጃችሁ ከምታቦኩት ይልቅ በማሽን ብታቦኩት ይሻላል። በቃ ኩፍ እስከሚል እንጠብቀዋለን። እናንተ ተከታተሉኝ። ስንጋግረው አብረን እናያለን ማለት ነው። ግብአቶችን ዋናው ነገር የሚጨማመሩት ግብአቶችና መጋገር ላይ ያለውን ነው አሳያችኋለሁ ቤተሰብ። እናንተ ላይክ ሰብስክራይብ እያደረጋችሁ ቪዲዮውን አበረታቱኝ። እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ቪዲዮውን አበረታቱኝ ማለት ነው ቤተሰቦች። አመሰግናለሁ። እሺ ቤተሰቦች ሊጥ በዚህ መልኩ ኮፍ ብሎልኛል። እዩት እንዴት ኮፍ እንዳለ ማለት ነው። አሁን እጋግራለሁ። መጋገሬን አዘጋጅቻለሁ ማለት ነው። ጋዜን እለኩሳለሁ። ጋዜን ከለኩስኩ በኋላ ሲግልልኝ እጋግራለሁ ማለት ነው። በዛ ላይ ደግሞ ሀራራዬን አዘጋጅቻለሁ። ወደ መጋገሩ እንሄዳለን ማለት ነው ጋይስ። ምን እንደሚወጣ ጠብቁት፣ ምን እንደሚመስል
እንጀራ ይመስላል። እንጀራ ይናፍቃችሁ። በነገራችን ላይ እንደዚህ አድርጋችሁ ጋግራችሁ ብሎ ይናፍቃል እንጀራ። እሺ ቤተሰቦች በዚህ መልኩ አሁን ባፉ ደፋዋለሁ ማለት ነው። ላይ ነጭ ያደረኩት እናንተ ዘይት መጠቀም ትችላላችሁ። እኔ ግን የአረቦችን ቅቤ ነው የጨመርኩት። እናንተ ደግሞ ዘይት መጠቀም ትችላላችሁ፣ ዘይት አለመጠቀም ትችላላችሁ ማለት ነው። ያው እኔ በዚህ መልኩ ነው። በዚህ መልኩ እንደዚህ ሆኖልኛል ማለት ነው። ቢጫ ማድረግም ትችላላችሁ፣ ግን እኔ የኔ ሰዎች ቢጫ ሲሆን ቂጡ አልበሰለም ውስጡ አልበሰለም ይላሉ እና እንደዚህ ቀላ ሲልላቸው ነው የሚወዱ። እንደየቤታችሁ ጸባይ የኛ ቤት ሰው እንደዚህ ትንሽ በሰል ሲል ነው የሚወዱት ማለት ነው። ወዲያም አልትለዋለች ሴትዮ ነጣ ብሎ ማለት ወርቃማ አድርጌ ሳወጣው ከላይም ወርቃማ ከታችም ወርቃማ ሲሆን ወዲያም አልትላለች። የበሰለ ይመስላት እና እንደዚህ ራስን ነው የበሰለ የሚመስላት ማለት ነው። በዚህ መልኩ መስራት ትችላላችሁ ማለት ነው። አሁን ጀርባው እንዴት እንደሚቀላ አሳያችኋለሁ። ይሄ የገለበጡት ነው፣ አያችሁ። እንደዚህ ነው የሚወዱት የኛ ሰዎች ማለት ነው። እናንተም ሰርታችሁ ሞክሩት። በጣም ቀላል ነው። አሁንም አሳያችኋለሁ። ሊጡ ማወፈር መጣ ነው። በጣም ሲወፍርም በጣም ሲጠቅምም ጥሩ አይደለም። ልክተኛ መሆን አለበት። እንደዛ ሲሆን ነው ቆንጆ የሚሆነው ማለት ነው። በቃ ቤተሰቦቼ አሁን እንደዚህ ደግሞ ቅቤውን ስጨምር እኔ በጣም አላበዛውም። በቡርሽ ነው እንደዚህ ነካ ነካ ማደርገው አያችሁ። ምክንያቱም በጣም ሲበዛ ጥሩ ማለት በጣም ሲያንስም ደግሞ ቀይ አይሆንም ማለት ነው። እና ሰርቼ ስጨርስ አሳያችኋለሁ። ቤተሰቦቼ እንግዲህ እንደምታዩት ነው። በዚህ መልኩ ጨርሻለሁኝ። በግሬ እንደነገርኳችሁ ከኋላ በሰድ ማለት አለበት ብላ ስለሚፈልግ ነው የሚያሰሩት። ቪዲዮውን ከወደዳችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ለሌሎች ለማያውቁ በተለይ ለጀማሪዎች እንዲደርስ አድርገው። በጣም ነው የሚጣፍጥ። እናንተም እየሰራችሁ ትወዱታላችሁ፣ ትወደዱበታላችሁ፣ ትመሰገኑበታላችሁ ማለት ነው። ሰዎች አያችሁት እንዴት እንደሚያምር እንጀራ ይመስላል። የቸገረ እና ለማንኛውም ሰርታችሁ ቅመሱት፣ ትወዱበታላችሁ፣ ትመሰገኑበታላችሁ። ጥሩና ቀለል ያለ ለትልቅም ለአዋቂም ለትንሽም የሚሆን ነው። በማንኛውም ነገር የሚበላ ነው። በጅብንም በማርም በፈለጋችሁት በሻይም የሚበላ ነገር ነው እና ማባያም አይቸግርም። ቤተሰቦች ማባያም በምን ላቅርበው ብላችሁ የምትቸገሩበት ምግብ አይደለም። በማንኛውም ነገር መቅረብ የሚችል ነው። ሰርታችሁ ቅመሱት፣ ሰርታችሁ አቅርቡት። ትመሰገናላችሁ ቤተሰብ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ውድ ቤተሰቦች ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። እንዲሁም ደግሞ የዘወትር ብርታታችሁን በላይክ እና በሼር በሰብስክራይብ ቻናሌን ደግፉኝ፣ አግዙኝ። የእናንተ እገዛ ያስፈልገኛል እና ቤተሰቦች